እንድንበዘን ከሰማይ በታች ተሰጠ። ይሄ ስም ደግሞ ጳውሎስ ለፊልጵስዩስ ሰዎች ሲጽፍ እንደዚህ አለ፣ በላይ በሰማያት በታች በምድር አለ፣ ከምድር በታች አለ። ለዚህ ስም ይንቀጠቀጡ ዘንድ ያሹበት ያሹበት ነገር መከፈት ጀመረ። ስም እንድንበት ዘንድ ሃሌሉያ። አየው እነዚህ ሰዎች ዝም ብለው ያስደነቀው እሳት ውስጥ ገብቶ የተመታ ሰው ማንም ነው። እሳት ውስጥ ገብቶ የተቆማተረች ሰምተኛ እሳት ውስጥ ገብቶ የሞተች የዳነች ገብተው ግን ወቅ ያደረገ አጀና ምን ማለት ነው? አንተ ኖርማል እሳት ትጠብቃለህ። የድህነት እሳት ሲመጣ አጃሊ አካባሳ እዛ ላይ ትፈታለህ። አንገት አትደፋም። ያኔ የድህነት ኃይል ላይ ይሰራል። አጣው ብለህ አንገት አትደፋም። የእምነት ጋሻ ባለጸጋ ይላል። እኔ ባለጠጋ ሰው ነኝ ይላል። ሊያስቆም እኮ ይመጣ የሆነ በሽታ ይመጣና እሳት እኮ ነው። በቃ ከዚህ በኋላ እድሜ አብቅቷል ሲል አንተ እሳት ነው። ያ እኔ ነው እንደዚህ ያለው ጋሻ ባለጸጋ ያንተ ነገር በቃ እንዲሁ ያልክ እኮ ነው። አንደሱ አይደለም የተፈቱ ማለት ነው። ያው እዚህ ምድር ላይ እሳት ሆነ ነገር ለምን ለዚህ መሰለህ የክፉን ፍላጻ የሚንበለበለው እሳት ነው። የጨለማው ዓለም የሚናገርብህ ድሃ ይሁን እንጂ እሳት ነው፣ ነበልባል ነው ወዳለ እሱን ግን የእምነት ጋሻ ታነሳና አሜን ለትሞት ነው ሲል አልሞት አሜን። እኔ ይሄንን ካስ ዘመን ሁሉ መንፈሳዊና ገዢ ነው አሜን። የተፈቱ በእሳቱ መካከል የሚመላለሱ አራት ሰዎች አሉ። ስንት ሰው? አራት ሰዎች። ይሄ ጉድ እኮ ሶስት ሰው ተጥሎ አራት እንዴት ይሆናል? እምነት የመንፈስን ዓለም ጎትቶ ወደ አንተ ማምጣት ነው። አሜን። አራተኛው ኢንጂል ነው። አሜን አሜን። አልሰማኝም እኮ አሜን። አራተኛው ደግሞ የአማልክት ልጅ ይመስላል። አየህ ያመኑት ጌታ ከላይ ያድነናል ያሉት ጌታ በፍጹም ለዚህ አንሰግድም የሚያድን አምላክ አለን ስላሉ ያድነናል ያሉት ጌታ ወረደ ከዚህ እሳት ውስጥ ገባ። አሜን አሜን። እምነት እኮ ለዚህ ነው ቢጎትትልህ አምላክ ካንተ ጋር የሚሆንበት ነው። ለዚህ ነው ጠላት እምነታችንን ነው ታድርግ። ለዚህ ነው ጌታ ኢየሱስ በመጨረሻው ዘመን እንደው እምነትን ያገኝ ይሆን ጥያቄ ነው። ለምን እምነትን ሊመጣ ጨለማ እምነት ከተመጣ ዋጋ አይው በደንብ ስሙት። ቀጥል። አራት ሰዎች አሉ። እሺ ምንም አላቆሰላቸው። ምንም በልስ ምንም አላቆሰላቸው። አንተ እሳታት የቤትህን እሳት እሱን ተው። የጨለማው ዓለም የሚልክብህ ነበልባል እሳት ስፒሪት ዓለም ነው። አሁን እኮ እሳት እየተረጨባችሁ